የታላላቅ ሰዎች ልጆች ነን። የነሸህ አሊ ጎንደር የታላላቆቹ ዝርያዎች ነን። ከዛ ዘነበች የምትባል አለንጋ አለች የምትሰቀል የቆዳ አለንጋ እሷ ትወርዳለች፣ እኛ እንገረፋለን። የዳዕዋ ሲዲ ማውጣት ከጀመርኩ በኋላ አዲስ አበባ ተገናኘ። ከዛ ኡስታዝ አለኛ ድሮም እኮ ሻህ ሐሰን ቁርአን ቤት አለ አንተ ነበር ሰብስበህ የምታወራናል እና የቀየርከው የለም ወደ ሐዲስ ብቻ ነው የለወጥከው አለ። እንግዲህ ወንድማችሁ በድር ሁሴን መጀመሪያ ቁርአን ያቀሩኝ ሼክ አህመድ ናቸው። አራዳ መስጂድ ፊቅህ ከሼክ ሳሌሕ ነው የቀራሁት። ቁርአን የማይረሳኝ ነገር ሼክ አህመድ ረሕመቱላሂ ዐለይህ በጣም ትልቅ ሰው ነበሩ። እንደምታስታውሱት እሳቸው ወደ አኸራ የሄዱበት እለት ነበር። ጎንደር ላይ ብዙ ችግር ተፈጥሮ እንደነበር ታስታውሳላችሁ። 1998 ባልሳሳት 1989 ነው 98 ሚስባህ ሸሂድ የሆነበት ማለት ነው። ሼክ አህመድ ሁሌም ከያሲን በላይ የሆን ተማሪዎቻቸውን ከያሲን በታች የሆኑ 3 ተማሪዎች ደረሳ ያደርጉልን ነበር እና የማስተማር ስልታቸው ምንድነው? እኛ ከያሲን በላይ የሆን ያው ዶክተር አብዱዚም አለ አንድ ላይ አንድ ወንበር ነው የቀራ ነው። ከያሲን በላይ የሆን ተማሪዎቻቸው ከታች ያሉትን ማስተማር ግዴታ ነው። እነርሱ ካላለፉ እኛ ነው የምንቀጣው። ከያሲን በላይ ያላችሁ ውስጥ ግቡ ይባላል። ማን ነው ውስጥ ገብቶ የሚያውቅ? ውስጥ ግቡ ማለት መስጂድ ውስጥ ይገባል። ከዛ ዘነበች የምትባል አለንጋ አለች የምትሰቀል የቆዳ አለንጋ እሷ ትወርዳለች፣ እኛ እንገረፋለን። እኛ ስላላሐፈዝን ወይም ደግሞ እኛ በትክክል ስላልቀራን ሳይሆን ታች ያሉትን ተማሪዎቻችን በደንብ ስላላሳለፍን በዛ መልኩ አስተሳስረውት እኔ እስካሁን ድረስ ተማሪዎቼ አንዱ አህመድ አወል ነበር። አህመድ አወል አለ እዚህ? አህመድ አወል የለም እንዳው ነጋዴ ሆኗል። አላሁ አክበር። ያ በጣም የማይረሳኝ ነገር ነው። አራዳ መስጂድ ላይ ሼክ አህመድ ጋር ቁርአን ከቀራን በኋላ ወደ ትልቁ መስጂድ ጃሚዕ መስጂድ መድረሰት አቡበክር ሲዲቅ ስንሄድ ደግሞ የማይረሱኝ መሻይኾች እነ ሼክ ሙሳ፣ ሼክ ሚፍታህ፣ ሼክ ኑር ሁሴን፣ ሼክ ዒሳ ፊቅህ ያቀሩን ነበር። ሼክ ሙሳ በጣም ጥብቅ ናቸውና አንድ ፊት በሚቀራ ሰው ለምሳሌ አንድ ፊት ነው በየቀኑ የምናሐፍዘው በማየት ማለት ነው። አንድ ሐርፍ ከተሳሳትክ በጥፊ ተመተህ ወድቀሃል። በቃ خلاص። ሁሉም ሰው ካሰማ በኋላ መጨረሻ ጊዜ ካለ ድጋሜ እድል ይሰጣል። የመጨረሻ ተሳስቼ በጥፊ የተመታሁባትን እለት አረሳትም። የዛን ቀን ረፍት ላይ ኳስ ጨዋታ አለ። ተዕሊም ወተድኪር የሚባል ማለት እሷን ትንሽ አነሳለሁ። ኳስ ጨዋታ ያው እንጫወታለን። የዛን ቀን ግን መጫወት አልቻልኩም ነበር። በጣም በቃ እልህ ውስጥ ነበር። ከዛኔ በኋላ አንድም ቀን ተሳስቼ አላውቅም። ከሳቸው ሰሐፍት ማለት ነው። ያቺ በረካ ያላት ጥፊ ነበረች። خلاص ቁርአን ያስተካከለች። ተዕሊም ወተድኪር የሚባልም ነበር። ሼክ ሙሳ ዩሱፍ ሞላ አላህ ይጠብቀው ወንድማችን፣ እሱ የመሰረተው ነበር። አንዳንድ ሐዲስ ወጠን ረፍት ላይ የምንናገርባት ነች። ምናልባትም የዳዕዋ ሐያት ያጫረችዋ ያቺ ነች ብዬ አስባለሁ። ተማሪዎች ይሰበሰባሉ። አንድ ቀን ጨዋታ ነው፣ አንድ ቀን ደግሞ ተዕሊም ወተድኪር ነው።
ወጣን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እንዲህ ብለን አንዲት ሐዲስ ተናግረን የምንቀመጥበት ነው። እህቶችም በዛኛው ሳይድ እንደዛው ያደርጉ ነበርና አንድ ጊዜ ምን ተከሰተ መሰላችሁ? ልክ ስትወጡ ተማሪው ሙልት ብሎ ምናምን ስታዩት በጣም ያስደነግጣልና አንዷ እህታችን እንግዲህ ሲጀመር ምንድነው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ተማሪዎች ወአለይኩም ሰላም ወራህመ ብለው ምላሽ ይሰጣሉ። እና ልክ ስትወጣ ሙልት ብሎ ስታየው በጣም ደንግጣለችና አሰላሙ አለይኩም ወአለይኩም ሰላም አንድ ላይ እንደጨረሰችው አስታውሳለሁ። ፊቅህ በምንቀራበት ጊዜ ኢለል ከዕበይኒ የሚል ትርጉም ላይ አባ ሸይሳ ሲያስተምሩን አንድ ወንድም ደግሞ ተነስቶ ሲተረጉም እስከ ቁርጭምጭምጭምጭምጭምጭምጭሚቱ ድረስ ያለውንም አስታውሳለሁ። ቁርጭምጭሚት ነው የሚባለው ከዕበይን። ጎንደር ሐቂቃ ያው መቼም ሁሉም ሰው ያደገበትን ይናፍቃል፣ ወዳደገበት ነገር ቀልቡ ይሳባልና ሼክ ሙሳ ሌላው በጣም ተች የሚያደርገኝ ነገር የሚገርመኝ ነገር ሼክ ሙሳን ተጅዊድ ያስተማሯቸው አባ ሼክ ሳሌህ ናቸው ረሕመቱላሂ ዐለይህ። አባ ሼክ ሳሌህ ታውቋቸዋላችሁ እንግዲህ ወደ 40 ዓመት ያክል አራዳ መስጂድ ነሲራጅ ዑመር ሀጂ ዑመር አሕመድ መስጂድ ረሕመቱላሂ ዐለይህ እዛ ላይ ያቀሩ የነበሩ ትልቅ ሼክ ናቸው። አባ ሼክ ሳሌህ ተጅዊድ የቀሩት ከህፃናት ነው ብለው ይነግሩን ነበር። ህፃናት አይን ማውጣት ትልቅ ሆነው ነው አባ ሼክ ሳሌህ ተጅዊድ የቀሩት። ተጅዊድ ራሱን የቻለ ዒልም ስለሆነ ማለት ነው። እና አይን እንደዚህ ሐርፎች ማውጣት በጣም እንቸገር ስለነበር ለህፃናት ከረሜላ እየሰጠን እስኪ አበል አይን በል እያልን ከህፃናት እንማር ነበር። እሳቸው ደግሞ ከዓስር በኋላ ማንን ያስተምራሉ? እነ ሼክ ሙሳን ያስተምሩ ነበር። ሼክ ሙሳ ደግሞ መጥተው መድረሳኛን ያቀሩ ነበር። ተጅዊድ የተማርነው በዛ መልኩ ነው። ሐቂቃ በረካ ያላቸው አባቶች ነበሩ። አላህ በሼክ ሙሳ በሐያትም አሉ፣ አላህ ያቆያቸው። በሼክ ሳሌህ ወደ አኺራ ሄደዋል፣ አላህ ይማራቸው። እነዚህ ለጊዜው ትዝ ያሉኝ ነገሮች ናቸው። የያሲንንም ቦታ እንዳልወስድ ኢንሻአላህ። ጀዛኩሙላህ ኸይራን። ረሕመቱላሂ ተዓላ ወበረካቱሁ። ቢስሚላህ ወሰላቱ ወሰላም አላ ኸይሪል አናም ወአሊሂ ወሰሕቢሂ አጅማዒን። በመጀመሪያ ይሄ ፕሮግራም በጣም ደስ ብሎኛል። በዚህን ያህል ልክ አልጠበቅኩም ቁጥር ብዙ ፊቶችን የናፈኳቸው የተጠፋፋቸውን ፊቶችን አይቻለሁ። በጣም ደስ ብሎኛል። አላህ ነው የሚያውቀው። የዚህ ፕሮግራም ስኬት እኒህም ፊቶች ዳግም ማገናኘት ብቻ እንኳን ቢሆን ተሳክቷል ብዬ ነው የማምነው። ስራ ከዚህ በኋላ ነው የሚቀጥለው። ለካ ወንድም አለ፣ ለካ መገናኘት እንችላለን የሚለውን ስሜት ጭሮብኛል። በጣም ደስ ብሎኛል። አልሐምዱሊላህ። ለካ ስራ ካለ እንገናኛለን ማለት ነው። የተጠፋፋ ነው ስለማንሰራ ነው፣ የጋራ አጀንዳ ስላልፈጠርን ነው ማለት ነው። ብዙ የናፈኳቸውን ቀኝ ቤት መስጂድ ላይ አብረውኝ የነበሩ አብዛኞቹ ደረሶቼ እኔ መስጂድ ሲመጡ ነጃሺ የተሰማኝን ስሜት እኔ ለማቀውና ለካ ስራ ካለ አጀንዳ ነው ሰው የሚያሰባስበው። ስለዚህ ጎንደሬው ነቃ ፈቃ መቃ ምንድን ነው ያልከው ዲኑ? ይሄ ሁሉ በቃ የሚገለጽ ቃል ሁሉ ሰብስበን አጀንዳ ፈጥረን መሰባሰብ አለብን ማለት ነው። አዎ ተጠፋፍተናል። ለድር ለለቅሶ ብቻ መገናኘት እኛን አይመጥንም። የታላላቅ ሰዎች ልጆች ነን። የነ ሼህ አሊ ጎንደር የታላላቆቹ ዝርያዎች ነን። ሼህ አሊ ጎንደር ሲነሱ አህመዲን ያጫወተኝን ታሪክ ልንገራችሁ። የሼህ አሊ ጎንደር ደረሳ ሼህ ሳሌህ አህመድ የሚባሉ አንድ ትልቅ ደረሳ አላቸው። ሁለት ታዋቂ ደረሳ። አንደኛውን ጅማን አቅና ብለው ላኩት አለኝ። ጅማ መጡ። የጅማ ዑለማዎችን እስልምና ያቀሯቸው እሳቸው ናቸው። ወጣቱን የለወጡት እሳቸው ናቸው። ጅማ ሄዳችሁ እና አህመዲን ጀበል ጋር ብታወሩ የሀገራቸው ሼህ ሙረቢ ሙጀዲድ ማለት የሼህ አሊ ጎንደር ደረሳ ናቸው።
እና እነዛ ትላልቅ ሰዎች ታሪካቸውን በትክክል ማናቀው የአጼዎቹ ጋር ትንቅንቅ ውስጥ ገብተው በቻሉት አቅም በደረሳቸው የኪታብ ልክ ትውልድን ቀርጸው አልፈዋልና የሳት ልጅ አመድ እንዳንሆን ዳግም መሰባሰብ አጀንዳ መፍጠር አሁን ዛሬ መስጂድ መስራት ነው መርከዙ ላይ ስንት ተማሪ እናስተምር አጀንዳዎችን እየፈጠርን ብንሄድ አንጠፋፋም የሚል ተስፋ አለኝ አልহামዱሊላህ ላሰባሰበን ጌታ ስለኔና ስለ ጎንደር ትዝታይቱን ላውራችሁ ከየት ልጀምር ብዙ እርከኖች አሉት አይደል ትዝታዎቻችን የልጅነት ከተነሳ ወንድሜ ኡስታዝ በድሮ ያለው ያው እኛ ፒያሳን ያደኩት ከበስተጀርባ አባጃሌ ተክለ ሃይማኖት ቤተክርስቲያን አለ ከፊት ለፊት እርግበር አለ ወደ ቀኝ ፋሲል ግንብ ወደ ግራ ሸህ መሐመድ ደሴ መስጂድ አለ በእነዚህ መሃሎች በፖለቲካው አስተዳደር በተቃራኒ ሃይማኖት በእስልምና ሃይማኖት መሃል እንግዲህ አድግ ያለው ፒያሳን ያደኩት ፒያሳ ያው ቀድሜ አራዳዎችን አፉ ብያቸዋለሁ ፒያሳ አላህን የረሳ ትሉ ነበር ድሮ አራዳ ደሃን የሚረዳ ትሉ ነበርና ፒያሳዎቹ ብዙ ጊዜ ቅሬታ ነበርን በእናንተ የቀራውት ሸህ ሐሰን ቁርአን ቤት ፒያሳ አላህ ይርሐማት የነ ቡስኪ ቤት ፊት ለፊት ያለው ወንድማችን ኡስታዝ ዑስማን እሱም ኡስታዛችን ነበር እዛ ቁርአን ቤት ነው እኛ የቀራ ነው የፒያሳ ቀለሙ ይለያል እንደነ በድሩ ተጅዊዳና አቅም ነሽዳግም ይችላል ነበር እና የዒድ ፕሮግራም አራዳ መስጂድ ነው የሚደረገው ስቴዲየም እንደ ድሮ አይደለም እዛ ሲደረግ ለነሽዳ ከኛ ቁርአን ቤት ነው የሚጠራው እነሱ መክፈቻ ቁርአን ይቀራሉ እንደ አይነት ስብጥር ነበረው ፒያሳና አራዳ ለሁሉም ያ ማህበረሰብ ያደግንበት እኔ በተለይ ጎረቤት በቀይ በግራ ክርስቲያን ወገኖቻችን የሚበዙበት ነው እንዳሁኑ ቀለሙ ያልተለወጠው ጎረቤት የሚወዱ የሚያከብሩ እንጀራ የምንዋዋሰው ክርስቲያን ጎረቤቶቻችን ጋር ያደግነው አብረን ያደግነው ጥሩ ትዝታዎች አሉን ጥሩ ጨዋታዎች አሉን እንግዲህ ሸህ ሐሰን ቁርአን ቤት ላይ አንድ ማን ነው ጎዳጅ አለ አገኘኝና የዳዕዋ ሲዲ ማውጣት ከጀመርኩ በኋላ አዲስ አበባ ተገናኘ ከዛ ኡስታዝ አለኛ ድሮም እኮ ሸህ ሐሰን ቁርአን ቤት አለ አንተ ነበር ሰብስበ የምታወራናል እና የቀየርከው የለም ወደ ሐዲስ ብቻ ነው የለወጥከው አለ እና በቃ ቃል አላህ ብቻ ነው የከተትክበት ጎንደር በርካታ ትዝታዎች አሉት ቢያሳደግን በጣም ከማረሳቸው ብዙ ሸኾች ጋር ኪታቦችን ነክተናል ከማረሳቸው ሁለት መሻይኾች ውስጥ አንደኛው ሼኽ ኑርዬ ሸህ መሐመድ ደሴ መስጂድ የነበሩት ፍቅህ ያቀሩኝ የተወሰነ ሐዲስም የተማርኩባቸው በዛ ላይ ደግሞ ይሄ ቅሷ በደም ያወሩ ነበር አንደበታቸው ጣፋጭ ነው የሳቸው ተጽዕኖ አለው ህይወቴ ላይ ሁለተኛው በዋናነት ደግሞ ተፍሲር የቀራውባቸው ተውሂድ የቀራውባቸው ሸህ መሐሙድ አሉ እንደ ሸህ መሐሙድ እዚህ ውስጥ ዛሬ አልመጡም ኦኬ ሸህ መሐሙድ ሸኻችን እሳቸው ጋር ተፍሲር ቀርተናል ሲራ ቀርቸባቸው አለው ተውሂድ ከዛ ደግሞ ማረሳቸው ቀኝ ቤት መስጂድ ሲታወስ ሼኽ አብዱል ቃድር አላህ ይርሐማቸው እሳቸውም ጋር ኪታቦች ቀርተናል በርካታ መሻይኾቹ ጋር ነካክተናል ሁለተኛውና ዋናው ምዕራፋችን የዳዕዋው ምዕራፍ ነው እሱ በተለይ ኡስታዝ መሐመድ ሰዒድ 1993 ጎንደር ከመጣ ጀምሮ የተከፈተ የዳዕዋ መድረክ ነው ሰፊ የዳዕዋ መድረክ ነበረን ሴቶች ጋር ነበረን ወንዱ ጋር ነበረን ቀኝ ቤት መስጂድ ሐሙስ ነው አይደል መግሪብ እስከ ኢሻ ቅዳሜ ገበያ መቸን ምናምን የተለያዩ መስጂዶች ጋር ሸህ መሐመድ ደሴ ቅዳሜ የተለያዩ መስጂዶች የተወሰኑ አመታት አዘዞም አልቀረንም በነገራችን ላይ ጁምዓ እንሄድ ነበር አዘዞ አስተውሳለሁ ከኹጥባ በፊት እኛን የምንሰጠው የኹጥባ ትርጉም እኔና ኡስታዝ መሐመድ ሰዒድ ነበር የምንሰጠው ከዛ ደግሞ የጎንደር ዩኒቨርሲቲ ተማሪዎች አሉ ጎንደርን ረግጦ የነ ኡስታዝ መሐመድ ሰዒድን ተርቢያ ያላገኘ ዩኒቨርሲቲ ተማሪ የለም ጎንደር ሲመጡ ከማረሰው ትዝታ የሙስሊም ሀገር አይደለም 44 ታቦት አለበት ልጅ ሶላት እንዳትተው ተብሎ መስገጃ ተሰጥቶት ነው የሚመጣ ዩኒቨርሲቲ ተማሪ ስለዚህ እኛ ዳሩል አርቀም የሚባል በመሐመድ ሰዒድ አስተዋጽኦ የገዛናት አንድ ቤት አለች እሷ ጋር ነው የምንቀበላቸው ተማሪዎች
ወደ ዩኒቨርሲቲው ከመግባታቸው በፊት ወንድም አለ ዳዓዋ አለ ተብለው ነው የምንቀበላቸው። እዛ ዳዓዋው ይቀጥላል። ታንጸው ነበር የሚወጡት። ጎንደርን የረገጠ አሁን ፕሮፌሰር የሆኑ አሉ፣ ዶክተሮች፣ ኢንጂነሮች እዛው ተቋም ላይ ተኮትኩተዋል። ጎንደር ከራሱም አልፎ ለሀገር አከፋፍሏል ማለት ነው። መሐመድ አርቲስት መሐመድን ታውቁታላችሁ? ረጅሙ ማን ነው? ሞድሪምስ መሐመድ ረጅሙ ቀይ ልጅ አርቲስት አለ፣ ታውቁታላችሁ? መሐመድ ሚፍታህ እሱ ጎንደር ዩኒቨርሲቲ ድሮ ይማር ነበርና ከኛ ጋዛ ዳዕዋ ይሳተፍ ነበር። ከዛ ከአመታት በኋላ አርቲስቱን አገኘሁት። ቤት አድርጎ ወጣ። እኛ ደረሰ ነበር ብዬ ከዛ ተገናኘን። ሲያየኝ አፈር ኡስታዝ እንዴት ነህ ሰላም ብሎ አወራኝ። ይሄ ማውራችሁ ዛሬ 13 ዓመት አካይ ቁጭ ብለን። ከዛ እኔ እኮ ወደ አርቱ የገባሁት ዲኑንም ለማገልገል ነው አለ። እሺ አልኩት። ያው በሂደት ደግሞ የጂሃድ ፊልም ምናምን ሰራለሁ አለ። ቢገርማችሁ አሁን ስንገናኝ እየሳቅን እናወራዋለን። እና እሱንና መሰሎቹን በርካታ የምታውቋቸው ሰዎችን ጎንደር አስተዋጽኦ አድርጓል። በእኔ ያው ትርኪ ምርኪ ታሪክ ጊዜ አልወስድባችሁም። ትልቁ ስኬት እዚህ ፊት ጋር ተገናኝተናል። መቋጠሪያ ዘለበት አበጅተንለት እንደምንለያይ ተስፋ አደርጋለሁ። አላህ ስብስባችን ይባርከው። ከብዙ የህይወት ውጣ ውረድ ጋር ሆነን ነው እየተገናኘን ያለነው። እናሳካዋለን፣ ወደ ጥግ እንደርሳለን። በት መጣው ነበር እኔና ዲኖም ነበርና አብረን እስከ ስንት ሰበሰብን? 1.2 ሚሊዮን ሰብስበናል። ለእርግበር መስጂድ እዛው መስጂድ ላይ ለእርግበር መድረሳ አብረን ነበርና ለቀኝ ቤት ደግሞ እስከ ስንት ሰበሰብን? አንድ ደርሷል። እንግዲህ ያ ማህበረሰብ ጀስት እኛን ተከትሎ የሚሰግድ የነበረ የጎንደር ተወላጅ ያልሆነ ነውና የጎንደር ተወላጅ ሲሆን ደግሞ የተሻለ ይጠበቃል። አላህ ስብስባችን ይባርከው። አጀንዳዎቻችን ጥግምና ድርሳ ያድርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።